የጠላትህን ጉድጓድ አርቀህ አትቆፍር ቀድሞ የሚገባ አይታወቅምና የሚሉት አባቶቻችን ለካ ለዚህ ነበር። አብረው የሚነግዱ ሁለት ጓደኞች ነበሩ። ለብዙ ጊዜ አብረው ስለሰሩ ብዙ ሀብት አፍርተው ነበር። ከዕለታት አንድ ቀን አንዱ ጓደኛው እንደምንም ብዬ ያ ጓደኛዬ ብገድለው እኮ ያ ሁሉ ያፈራነው ሀብት ለብቻዬ ይሆን ነበር ብሎ ማሰብ ጀመረ። ስለዚህ እንደምንም ብዬ እርሱን እንዲገደል ማድረግ አለብኝ አለ። እሱን የሚገድሉ ሰዎች ከቀጠረ በኋላ ከሩቅ የመጡ ዘመዶችህ አንተን ፈልገው ደውለው ነበርና ተቀበላቸው ብዬ በጨለማ ልከዋለሁ። ልክ እንዳያችሁት ግደሉት። እስኪጠጋችሁ ከጠበቃችሁ ግን ምናልባት በሕይወት ከተረፈ ሁላችንም መታሰራችን ነው አላቸው። ሽፍቶችንም ተስማሙና መሳሪያቸውን አቀባብለው በተጠንቀቅ መጠበቅ ጀመሩ። ከዛ ተመለሰና ለጓደኛው የሆኑ ሰዎች ደውለውልኝ ነበር። ዘመዶችህ ሳይሆኑ አይቀሩም። ያንተን ስልክ ስለማይሰራ ነው መሰለኝ በእኔ ስልክ ደውለው አንተን ፈልገው እንደመጡና ልትቀበላቸው እንደሚፈልጉ ነገሩኝ አለው። ስለዚህ የኔ ስልክ ይዘህ ሂድና እየተደዋወላችሁ ተገናኙ አለው። መንገድ ላይ እየሄደ ሳለ ከዛ ከላከው ባለ ስልኩ ጓደኛው ሚስት ይደወልለትና ድንገት ራስዋን ስታ ሆስፒታል እንደገባች ይነገረዋል። እሱንም ጓደኛዬ ስራ ቦታ ስለቀረ ስልኩ እኔ ጋር ነው ያለው፣ ነገር ግን ችግር የለውም እኔ ራሴ እመጣለሁ ብሎ ዘመዶቹ የተባሉትን ትቶ የጓደኛው ሚስት ወዳለችበት ሆስፒታል ይሄዳል። ገዳዮቹም ለምንድነው የዘገየው እያሉ መሳሪያቸውን አቀባብለው እየጠበቁ እያሉ የቀጠራቸው ሰውዬ እስከዛሬ ገድለውት ይሆናል ብሎ ለማረጋገጥ ሲሄድ አሁን መጣ ብለው ለእርሱ ገደሉት። የጠላትህ ጉድጓድ አርቀህ አትቆፍር ቀድሞ የሚገባ አይታወቅምና የሚሉት አባቶቻችን ለዚህ ነበር። መጽሐፍ ቅዱስም ስለዚህ ጉዳይ ሲናገር በራስህ ላይ ሊፈጸም የማትሻው ነገር ለጓደኛህ አትመኝ በማለት ያስረዳል።